ዱባይ ላይ ስኬታማ መሆን ከፈለጋችሁ በአጭር ጊዜ ስራ አግኝታችሁ የተሻለ ቦታ ላይ መድረስ ከፈለጋችሁ ከነዚህ አይነት ሶስት ሰዎች ወይ ደግሞ ሶስት ኢንቫይሮንመንት ራሳችሁን ማራቅ ይጠበቅባችኋል። በአንደኛው ደረጃ የሚያሳዝንም ቢሆን ኢትዮጵያ ከሚበዛበት አካባቢ ኢትዮጵያ የሚበዛበትም ከተማም ህንጻም ቢሆንም ራሳችሁን በአስቸኳይ ማራቅ ነው ያለባችሁ። በአስቸኳይ ከዛ ቤት መውጣትም ነው ያለባችሁ። ለምን የሌላ ሀገር ዜጋ የሚበዛበት አካባቢ ወይ ደግሞ ለምሳሌ ኤክስ የሚባል ሀገር ዜጋ የሚበዛበት አካባቢ ላይ የቻለ ነገር ነው የሚሰማው። ሁሉም ስራ ያለው ነው። ስራ አጥም ሆኖ ስራ የሚፈልገውም ራሱ ስራ እንዴት ነው መፈለግ እንዳለበትም በኢንፎርሜሽን ነው የሚታገዘው። የኛ ሀገር ዜጋ ግን ይለያል። በአብዛኛው የኛ ሀገር ዜጋ የሚበዛበት ህንጻ የሚበዛበት አካባቢም ከግማሽ በላይ ደላላ ነው። ከግማሹ በላይ የማጭበርበር ስራ እየሰራ ወንጀል እየሰራ ያለ ሰው ነው ያለውና የተወሰነ ምናልባት 2% ወይም 1% ነው ስራ እስከሚያገኝ ድረስ ሰርቫይቭ ለማድረግ ድረስ ብሎ ወይ ደግሞ ሀገሩ አዲስ ነች ብሎ እንደዚህ አይነት ኢንቫይሮንመንት ላይ ተገዶ እየኖረ ያለ ለአንዳንዱ መሰላል ነው። ለተወሰነ ጊዜ በኋላ ልክ የተሻለ ስራ ሲያገኝ ወይ ደግሞ ልክ ሀገሩን ሲያውቅ ደግሞ ከዛ አካባቢ ራሱንም በግድ እንደምን ብሎ ለመውጣት ነው የሚሞክር። በሁለተኛ ደረጃ ደግሞ ቲክቶክ ላይ በቅርብ ሆነ የናቸው ከሆነ ሸሚዝ ለባሾች ሆነው ወይ ሸሚዝ ለብሰው ኮንሰልተንሲ ዩኤኢ ጆብስ የተለያዩ አይነት ፋልከን የተለያዩ አይነት ስም ኖሯቸው ስራ አለ 2 ሰው 3 ሰው ሽቶ ማሸጊያ ምናምን እያሉ ሸሚዝ ለብሰው ያው እኛ ስናያቸው ደግሞ የተሻለ ቦታ ያሉ ይመስላል። ግን ነው እንደዛ አይደለም። የኛ ሀገር ዜጋ ኮሚሽን መክፈሉ አቅም በጣም ሰፋ ስላለ ወይ ደግሞ ኮሚሽን ለመክፈል አንደኛ ደረጃ ላይ ወይ ደግሞ ቶፕ 10 ከሚባሉት ኮሚሽን ከፋዮች አንደኛ የኛ ሀገር ዜጋ ስለሆነ ወደዚህ ሞያ ላይ ሰው እንዲገባ ወይ ደግሞ ሰው እንዲጭበረበር የራሳችን ሀገር ዜጎችን ፊት ለፊት በማስቀመጥ የኛ ሀገር ዜጎች ባለማወቅ ያው ይሄን ስራ የሚሰሩት ወይ ደግሞ እንደዚህ የወጣው ስራ ለሚሉት ያው ያለማወቅ ነው። ወይ ደግሞ አንዳንዴ አውቆም ከሆነ ደግሞ በአረብኛ ጃህል እንደምንለው የጅህልና ስራ ነው እየሰሩ ያሉት። እንደዚህ አይነት ነገሮች ላይ የሚሰሩ ሰዎች ካያችሁ ይሄን አካውንቶችን ስክሮል በማድረግ ማለፍ ነው የሚቻለው የሚሆነው። በሶስተኛ ደረጃ ደግሞ ቲክቶክ ላይ በእኛ ሀገር ዜጋ ወይ ደግሞ እዚህ ኢማራት ላይ ካሉት የተሻለ ደረጃ ላይ ያለ እዚህ ኢማራት ላይ ያለ ወይ ዱባይ ላይ ያለ ቲክቶክ ላይ ታገኟቸው አይችሉም። ወይ ካሉም ራሱ ምናልባት ፎሎወራቸው 5000 6000 ወይ 200 ቢሆን ነው። ምን ማለት ፈልጌ ነው ከ98% በላይ ቲክቶክ ላይ ትላልቅ ፎሎወር ያላቸው ኢማራት ላይ ያሉት አብዛኞቻቸው ወይ ድለላ ሞያ ውስጥ ነው ያሉት ወይ ደግሞ አካባቢያቸው በደላላ ላይ የተሞላ ነው። ማለት ነው ከነሱ ምንም አይነት ምክር መስማት እናንተ ላይ ምንም ይጠቅማችሁ ነገር አይችልም።